አለ። እኔ እያንዳንዱ እዚህ ሚዲያ ላይ የተናገረኝ በሙሉ አለ አስቀምጠዋለሁ። በፖለቲካ ጭራሽ ነው የምልሽ ጂጂዬ። ለመሰለሽ አንደኛ እኔ ፖለቲካ ማላቀጥ በዘር የምትገባ የምትበጠበጥ ዘርና ዘር የምታባላ ብለሽ ነው እንደሚያልሽው እስከነ እንትንሽ እኔው በፍጹም ጂጂዬ የገጠመ ሁሉን ሰው ያ አሁን ስታዲያ እንዴት ወደ እኔ መጣሽ ታዲያ? እግዚአብሔር ይመስገን። ሪኩዌስት ላሽ አይ ሚላቭዬ ነው ኖ በፖለቲካ ኖ እሷን ቀንም በፖለቲካ ተናግሬ አላውቅም። ማርያምን እንዴ ኦኬ። ግን አሁን ታዲያ ወደ እኔ እንዴት ልትመጪ ቻልሽ? ማለት እኔ ጥፋተኛ ከሆንኩኝ ስራ የማይመች ገቢ ስትገቢ ኢንቫይት ሳረግልሽ ስትቀበይኝ ለእኔ ራሱ ገርሞኛል። እንዲህ ላይቭ ላይ ተገናኝተን አናውቅም ወይ? ቤትሽ እንደዚህ ምን አስመልክተሽ ነው የመጣሽው? አሁን ኖ ጀስት እንዴ እንድትገቢ እንደዚህ ኢንቫይት ታደርጊ የለም ወይ? የሆነ ሰው መጥቶ እንዲህ ሲያይሽ ኢንቫይት ትልኪለታለሽ። ስልክ ነው የተቀበልሽኝ እንጂ ያ ማለት ወደ አንቺ ነሽ ወደ እኔ እኮ የላክሽኝ አይደለም። አሁን እኔ ለምሳሌ እንደዚህ አይሽና የማላውቃቸውና የማልፈልጋቸው ሰው ከሆኑ አልክላቸው። አንቺ አሁን ምንም በማስመልከት ነው ወደ እኔ የላክሽው ለማለት ነው። እኔማ ብታወሪኝ ደስ ይለኛል። እንዴ አንቺ እኮ ፌመስ። እኔ ግን አልረሳውም። የሚገርምሽ ነገር የተናገርሻቸውን ነገሮች አልረሳውም። እና ምናልባት እስቲ ወደ ራስሽ ስትመለሺ አንድን ሰው የማታውቂውን ሰው እንዳንቺ ያለ ትልቅ ሰው በእድሜ ተለቅ ያለ የራስሽን ነገር እየሰራሽ ያለሽ ቤተሰብ ያለሽ ሰው ነሽ አይደል? ዝም ብለሽ ገብተሽ ልክ ልኩን ከሰደብሽ ከሞለጭ አሁን ምን እንዳንቺ ምንም የምንተዋወቀው ነገር የለም። ሙልጭ ልጭ ካረግሽ በኋላ ወደ ሰዓት ላይ መንገድ ላይ እንዴት ዋልክ ምናምን ብትይው ትንሽ እንደው አይከብድም? አይቀላቀልም? ይሄ እኮ ያለውን ነገር ነው። ኖ አልረሳሁትም። አሁን በፖለቲካ ለምትይው ወይ ፊት ተመሳስሎብሽ ነው ይሆናል። ግን ቪዲዮ ላኩልኝ። የት ነው የምትኖሪው? ልንገር፣ እስካለሽበት እስከ ሰፈርሽ ሻርጃ የሚባል አካባቢ ነው የምትኖሪው አይደል? ሻርጃ ነው። ኦኬ። ዱባይ ውስጥ ነሽ? ግን ቪዲዮ ሰራሁት ዱባይ ውጪ ያውቃ ነው። አይ ዱባይ ነው የምትኖሪው? ቪዲዮ እኮ ሰርቻለሁ። በቅርብ ራሱ ቪዲዮ ሰርቻለሁ። ተስማሙ ምናምን። ዱባይ ነው የምትኖሪው? እኔ ሻቻለሁ በደምብ ማለት ነው። እኔ ግን ይከብደኛል። አንድ ሰው የማላውቀው ሰው ከመሬት ተነስቼ ልክ ልኩን ነገር ሰድብ አንቋሽሽ ይታረድ ይታነቅ ምናምን ብዬ መልሼ እዛ ሰው ጋር ሄጄ ቁጭ ብዬ እንዳልሆነ ማውራት ትንሽ ይከብደኛል። በዚህ ደረጃ አይደለማ ቪዲዮ የሰራሁት። ይሄ እንትን ይበላት ምናምን አይደለም፣ ነባራዊ ሁኔታ። እኔም እኮ ከተሳሳትኩኝ ቪዲዮ ይሰራብኛል አይደለ? ግን ምክር ነው የሰጥቼ ማለት ለምን የራስሽን ኑሮ አትኖሪም ማለት አንቺ አሁን ነጋዴ ነሽ አይደለ? ነጋዴ ነሽ አይደለ? ማለት ስለ ነገሩ የምታውቂው ስለ ልጅ የምታውቂው ነገር የለም፣ ስለ ቤተሰብ የምታውቂው ነገር የለም። ማለት ምን አስገብቶ ሰው እንደዚህ የዛን ያህል እኔ እንደ እናት አንቺ አሁን ለምሳሌ እርግጠኛ ነኝ ልጅ ሊኖርሽ ይችላል አይደለም ወይ? ደግሞ ባይኖርሽም ደግሞ እናት ይኖርሻል። እና 3 ቪዲዮ አለኛች። እሺ እንደዛ ገብተሽ በቃ ቡክትክትክትክትክት ታርገሽ ተሳድበሽ እኔም በሙሉ ምናምን ነገር ቀረግመሽ ዘረግነቴን በሙሉ ነግረሽኝ። ኦፍኮርስ እኔ ዘር አለኝ፣ የተወለድኩት የመጣሁበት ማንነት አለኝ። በእናትነቴን ብሽቅጥቅጥ አድርገሽኝ ያው አሁን ደግሞ ሰላም ሆነሽ ስታወሪ እንዴ ሰላም እኮ አይደለም ያልኩሽ። ኢንቫይት አድርጌሽ አንዴም እናገራታለሁ አንዴም ወዳታለሁ ብዬ ነው እኮ ኢንቫይት ሳረግሽ። ብዙ ጊዜ አሁን ላይ ያለ ላይቭ ላይ ካለ ማች የምታረጊው ሰው ስትፈልጊ ፕላትፎርሙ አዲስ ነሽ፣ አዲስ አይደለሽም። በእርግጥ የቆይሽበት እኔ ብሆን እኔ አንቺም ብሆን እግዚአብሔር ምስክሬ ነው። እኔ እንደዛ የሰደብኳት ሴት ጋር አልሄድም። ይሄ እኮ ስድብ አይደለም እንዴ ጂጂ? አሁን 3 ቪዲዮ አለኝ አልሽኝ። ስድቡ የቱ ጋር ነው? እዚህ ራሱ ያሉ ነው። ስድብ አይደለም። ሲጀመር ይኸውልሽ፣ ሲጀመር ቪዲዮ አለ። ሲጀመር ፌመስ ለመሆን የተሰራሽበት ነገር ሊሆን ይችላል ወይ ለመታወቅ የሰራሽበት አልሽ እኮ ፌመስ ስለሆንሽ ነው አልሽ። ግን
በማያገባሽ ገብተሽ በማያገባሽ ይሄ ፋሚሊ ኬዝ ነው። ምናልባት እንደ እናትነት ሴት ስለሆንሽ ማለት እንደ እናትነት እሷም ደግሞ ልጅ እንደመሆኗ ከዛም ደግሞ አልፎ ተርፎ ደግሞ የሆነ ሰዓት ላይ በፖለቲካው የምን ዘረኝነት? ስለ ዘረኝነትማ ጭራሽም እኔ ስለ ዘረኝነት ስለ ፖለቲካ ላልሽው በፍጹም በቃ እኔ እልክልሻለሁ። አሁን አንቺ ለምን እረሳለሁ እንዴ? የተፖሰተ አለ ልንገርሽ፣ የተፖሰተ ሲኖር አንዱን እንደውም ከዩቲዩብ ላይ ነው አውርጄ ቆርጬ ፖስቼው ብዙ ላይክ አለው መሰለኝ። እንደውም ተመስገን ምናምን አው ልክ ነው የተባለ በቀደም ደግሞ ኖ በቃ ይሄ ነገር መቆም አለበት እንደው ቢስማሙ እኔም ብሆን ልጄ ናት ከተፋታች ወይ የሆነ ችግሮች ይኖራሉ አይደለ? ወደ ማስማማት ብንሄድ እንደዚህ ብሎ ከሚሆን የሚል እንደ አስተያየት እንጂ ስድብ አይደለም። በአንቺ ደግሞ ስድብ ከመሰለሽ እኔ ቪዲዮ ነው ከመሰለኝ አላጥረግርገሽኛል ረግበሽኛል እኮ በሙ ለምን ረግምሻለሁ? እሺ ላኪልኝ እስቲ እኔ የረገምኩሽ ቦታ ላኪልኝ በውስጥ እልክልሻለሁ። ለማንኛውም አሁን የምመክርሽ ነገር በማያገባሽ አትግቢ። ጠላት ነው የምታፈሪው። ኖ እኔ ጠላት ተፈራ አልተፈራ አይደለም ዋናው ነገር እኛ እንደ ሚዲያ አሁን አንቺ ስለ ዱባይ ሞነስ ብታይ ትናገሪያለሽ። በማያገባኝ የማውቃቸውን ሰዎች ለምሳሌ አሁን ያቺ የፈለገ ነገር ብትሆኝ በተለይ በቤተሰብሽ ባልሽ አመለካከት እኔ ዝም የዘልዬ መጥቼው ዩቲዩብን ለማዳመጥ የምናገር ሰው አይደለሁም። እኔ እና አንቺ በፖለቲካ የምንገናኝባቸው ነገሮች ሊኖሩ ይችላሉ። አሁን ለምሳሌ አንቺ ትግሬ ልትሆኝ ወይ አማራ ልትሆኝ ጉራጌ ልትሆኝ ነገር ልትሆኝ እና የጋራ የሆኑ ነገሮቻችን ላይ እንደ ማንኛውም ሰው እንገናኛለን። አንቺ ግን የጋራ በሆነው ነገራችን ላይ ሳይሆን በቤተሰቤ ነው የመጣሽው፣ በእናትነቴ ነው የመጣሽው፣ በልጄ ነው የመጣሽው። ገባሽ? በቃ ገብተሽ ነው ቡክትክትክት በቃ አያገባሽም። ልክ የሚያገባው ሰው የለም በነገራችን ላይ እና ኤኒዌይ አቅሻለሁ ለማለት ነው። እዚህ ጋር የሚጽፉትን ብታይ ጥሩ ነበረ። ለማንኛውም እኔ በ15 ዓመት አብሬያቸው ስለኖርኩኝ የኔ ልጆች አስተያየት ነው የተጻፈው፣ አስተያየት ነው የተናገርኩት። ያን ቪዲዮውን ቢሆን አንቺን ቅር የሚያሰኝሽ ቢሆንና አሁን በውስጥ ልከውልኝ ምናምን በምትዩ ቢሄድ እኔ ቪዲዮን ኦንሊሚ ማድረግ ይቻላል። ምክር ነው። ምክርም ደግሞ እኔ ተናግሬያለሁ። እኔ ሳምሪን የእውነት ቢኦነስት ነው የምነግርሽ፣ የውሸት ይሄ ለቲክታክ ለወሬ አይደለም። እኔም ደግሞ ፎሎ ለማግኘት ለፍምስና አይደለም። እኔ ፍምስና ነው ያገኘሁት ብላክ ሻዶ ውስጥ ከተውኝ እንጂ እስከዛሬ ከ500 ወይ ከ600 ሺህ ተከታይ በላይ ይኖረኝ ነበር። አሁንም ገብተሽ ማየት ይቻላል። የኔ አካውንት ብላክ ሻዶ ላይ ነው ያለው። እሷን መከተላት በቃ እንደ ልጅሽ ዩቲዩብዋን በደንብ ነበር መከተለው በደንብ እና አንቺ አስተማሪ ነበርሽ። ሁለተኛ ነገር አሁን መስቀልሽን አውልቀሻል። መስቀልሽን እሰሪ፣ ጠበቅ አርጊ። በቃ ይሄንን አስተያየት መስጠት እንደ እናት የሚያስከፋሽ አይመስለኝም። ማናችንም ምን አገባሽ እንጂ ማለት በዩቲዩብ ነው ዩቲዩብ ላይ የሚለቁልን ለምንድን ነው? ማለት መስቀል አገባሽ ሳይሆን ቆይ ዩቲዩብ የሚለቀቅልን ለምንድን ነው? ስናያቸው ለምንድን ነው? አንድ ጊዜ ቲጂ ከጨረሽ አሁን ለምሳሌ ሰው ቤት ሄደሽ የሆነ ሰው መስቀል አውልቅ አርግ ቆብህን ዳን ምን አገባሽ? እሺ ማብራራት አይጠበቅብኝም። እሺ በቃ ይጠቅምሻል ማለት ይኸውልሽ፣ እቺ የምትለቅሚያት ገንዘብ እቺ በዩቲዩብ የምትለቅሚያት ገንዘብ ከአንቺ ሰውነትና አመለካከትና ማንነት ጋር አይሄድም። ገባሽ? አሁን ይሄን እርግጠኛ ነኝ። ይሄንን እንዲምትዩ አዳምጪኝ አንድ ጊዜ። የሚጠቅምሽ ከሆነ ልንገርሽ፣ ለፍምስና አይደለም ገንዘብ ለማግኘት ብለሽ ነው። አታምቢው፣ አይጠቅምሽም። ከስር ያሉት ጆን ዳንኤልን ገደል ከተውታል ብዙዎቹ። ለአንቺ የሚጠቅምሽ ምን እንደሆነ ታውቂያለሽ? የራስሽ ህይወት ላይ ስሪበት። የሰው ቤት ገብተሽ ሰውን ከመምከርሽ በፊትና የሰውን ቤት ፎቅ ከመስራትሽ በፊት እንዲህ አይነት አስተሳሰብ ጥሩ አመለካከት ካለሽ የራስሽ ህይወት ላይ፣ የራስሽ ስም ላይ፣ የራስሽ ፋሚሊ ላይ ስሪና አሁን ካለሽበት ከዚህ ሱቅ ውስጥ ሌላ የተሻለ ስራ ላይ የምትሆኝበት የለም። ምን አገባሽ ስለሰው? የዚህን ያህል አዋቂ ከሆንሽ ማለት ነው መስቀሉ ምን እንደሚያደርግ የምታምኝ ከሆነ ከዚህ የበለጠ ነገር ላይ እውነት ነው
ልክ ነሽ። የሰውን ስናክ ነው የራሳችንን ማከኪያ ቃተነከካችን። ስለመጣሽ ደስ ብሎኛል። እኔ አልመጣሁኝም፣ አንቺ ነሽ የመጣሽው እኮ ያው ኢንቫይት ሳርግሽም ስለመጣሽ ጥሩ ነገር ነው። ኖ ኖ ኖ ኖ አንቺ ነሽ የመጣሽው፣ እኔ አልመጣም። እንደዚህ አይነት ቦታ ኧረ ምንም ችግር የለም፣ ምንም ችግር የለም እናንተ